አንድ ሰው አንድ ዱባ አንስቶ ከአምስተኛ ፎቅ ወይም G+4 ቢልዲንግ ላይ ቢጥለው ወይንም ከ15 ሜትር ከፍታ ላይ ቢጥለው ይህ ዱባ ይፈነዳል። ይህን ዱባ ደግሞ በ240 ኪሎ ሜትር ፐር አወር እና 550 ኪሎ ግራም የሚሆን ነገር ላዩ ላይ ጭነን ብንለቀው ኮምፕሊትሊ ይፈነዳል ወይም ድቅቅ ይላል። ነገር ግን የአይሮፕላን ጎማ ሬርሊ ወይንም በትንሽ ጊዜ ነው የሚፈነዳው። ያን ሁሉ ክብደት በ240 ኪሎ ሜትር ፐር አወር 500 ሺህ የሚጠጋ ኪሎ ግራም ክብደትን ይዞ እያረፈ ምንም አይሆንም። እንዴት ነው ኖርማል የመኪና ጎማ ቢሆን ኮምፕሊትሊ ድቅቅ ነው የሚለው? ለምንድን ነው የአይሮፕላን ጎማ እንደዚህ ጠንካራ አይሆንም? ብታምኑም ባታምኑም አንድ አይሮፕላን መሬት ላይ ሊያርፍ ሲል ይሄን ሁሉ ክብደት ይዞ ሲወድቅ የሚያተርፈው ነገር 114 ሴንቲሜትር የምትሆን የጎማ ስፋት ነች። ይህን ጎማ እንዴት እንደሚያጠነክሩት ላስረዳችሁ። እንደ ሌሎቹ የመኪና ጎማዎች የአይሮፕላን ጎማ በኖርማል ረበር ወይንም በኖርማል የጎማ ማቴሪያል አይደለም የሚሰራው። አራሚድ የሚባል የተለየ ሲንቴቲክ ማቴሪያል አለ። ይህንንም አራሚድ የተባለ ማቴሪያል ጎማ ላይ ኮቲንግ ወይንም ያለብሱታል። እስከ 500 ዲግሪ ሴልሺየስ የሚሆን ሙቀትን መቋቋም ይችላል። ለማወዳደር ኖርማል የመኪና ጎማ 200 ዲግሪ ሴልሺየስ ላይ ሲደርስ ኮምፕሊትሊ ይቀልጣል። አራሚድ ግን 500 ድረስ ምንም አይሆንም ማለት ነው። ሌላው ደግሞ አንድ የመኪና ጎማ የሚነፋበት ፕሬሸር ከ20 ፒኤስአይ ነው የሚጀምረው። የአንድ አይሮፕላን የሚነፋበት የአየር ፕሬሸር 200 ፒኤስአይ ነው። በጣም ውጥር ብሎ ነው የሚበራው። መወጠሩም ደግሞ ኢምፓክት ሲያደርግ ወይም ከመሬት ጋር በዛ ሁሉ ፍጥነት ሲጋጭ ምንም እንዳይሆን፣ እንዳይጣመም፣ ጉርብጥ እንዳይል ውጥር ብሎ ሼፑን ጠብቆ እንዲወርድ ያደርገዋል። ደግሞ እንደ ሌሎቹ የመኪና ጎማዎች ዝም ብሎ አየር ፕሬሸራይዝድ የሆነ አየር አይደለም የሚሞላው፣ ናይትሮጅን ጋስ ነው የሚሞላው። ናይትሮጅን ጋስ የሚሞላበት ምክንያት ናይትሮጅን ከሌሎች ጋሶች የበለጠ ስቴብል ነው። ማለትም አንድ ፕሬሸሩ ወይም ግፊቱ እና ቴምፕሬቸሩ ሙቀቱ ቢለያይ ባህሪውን ናይትሮጅን አይቀይርም። ለምሳሌ አንድ የእግር ኳስ መጫወቻን ፀሐይ ላይ ብናስቀምጠው ይህ ኳስ በፀሐዩ ሙቀት ምክንያት ንፍት ይላል። ይሄን አስተውላችሁ ይሆናል። በናይትሮጅን ቢነፋ ግን ይህ ኳስ የመነፋትና የመቀነስ ባህሪው በጣም ይቀንሳል። አይሮፕላንም ፕሬሸር ዲፍረንስ እና ቴምፕሬቸር ዲፍረንስ በጣም ስለሚያጋጥመው ይህን ለመከላከል ናይትሮጅን ጋስ ይጠቀማሉ ማለት ነው።